Mama, Andi. በየአመቱ እንደዚህ ደካከሙ ቤቶች የእናቶችን ቤቶች የማደስ የመጠገን የመቀየር ሐሳብ ከጀመርን ዋላ ደርበናል። እንግዲህ አሁን ክረምቱ እየጀመረ ነው። እንደምታየው እናቶች እዚህ ውስጥ የሚተኙት ውሃ ዳር ነው ያሉት። ዝናብ በሚሆንበት ወቅት የሚመጣባቸው ነገር አይታወቅም። ከዚያም በላይ ብዙ ሰዎች ዝናብ ሲመጣ ይሳቀቃሉ፣ ይጨነቃሉ፣ ይንጋ በብዙ ያስባሉ። እኛ ተረጋግተን እንደምንተኛው አይደለም። ህዝባችን በተለይ እናቶች፣ አሮጊቶች፣ አንዳንዶች ልጅ የሌላቸው፣ አንዳንዶች ወልደው መሃን የሆኑ በዚህ አይነት ሁኔታ የሚኖሩ ስላሉ የአካባቢው ማህበረሰብ እየተጋገዘ 5ም 10ም 15ም ቤት ቢሰራ የብዙ ሰው ህይወት እፎይታ እንዲያገኝ እናደርጋለን። አሁን ዘንድሮ ሪፐብሊካንና እኛ ከ10 እስከ 15 የሚጠጉ ቤቶች በዚህ ክረምት ተበሳቶ ስነን ዛሬ እንዳያችሁት 7 አፍርሰናል። ከዚህ ቀደም የተወሰኑ የፈረሱ አሉ። ሰሞኑን ይቀጥላል። ከ10 እስከ 15 ቤት በእኛው አካባቢ እንሰራለን። ሁሉም አካባቢ ያሉ ዜጎች በትብብር በጣም በጉልበትም አናሳ ጉልበት ያላቸው ገንዘብ የሌላቸው እድሜያቸውም ትንሽ ከፍ ያሉ እናቶችን እየለዩ ቤታቸው የሚሰሩላቸው በብዙ መንገድ ኢትዮጵያ ትጠቀማለች። አንደኛ እነዚህ እናቶች አመትም 2 አመትም እፎይ ብለው አድረው ተኝተው ያሰባችሁት ይሳካ ኢትዮጵያ ትለምልም ትበልጽግ ብለው ቢመርቁን ለሁላችንም ጠቃሚ ነው። በሌላ መንገድ ደግሞ የምናቀውም ስለሌለም ብቻ ሳይሆን ስለማንተባበር ነው እና በየአካባቢያችን ተባብረን ወጣቱ በጉልበቱ ገንዘብ ያለው በገንዘቡ የከተማ አስተዳደር ሚኒስቴር መስሪያ ቤቶች ተቋማት እንዲህ ተባብረን ብንሰራ በዚህ ክረምት 100 200 300 ቤት እንሰራለን። ይሄ ቀላል ነገር አይደለም። በየአመቱ ከቀጠለና ልምዳችን ከሆነ የብዙ ለሃየው ስለሚቀየር መተባበር ያስፈልጋል። ጊዜ የለንም። ክረምቱ መጥቷል። መላው የአዲስ አበባ ህዝብ በየአካባቢ ያሉ ዜጎቻችን ችግኝ መትከል በጣም መልካም ነገር ነው። መሬት ጦም እንዳያድር ማረስ በጣም ኢምፖርታንት ነገር ነው። ነገር ግን ደግሞ በእንደዚህ አይነት ሁኔታ ክረምት መጣ አልመጣ ዘነበ ብለው የሚሰቃዩ እናቶችንም ህይወታቸውን ማሻሻል መቀየር ግዴታ ስለሆነ በትብብር መንፈስ ከዛሬ ጀምሮ እንድንሰራና ክረምቱ ሳይቀድመን እንድንቀድመው አደራ ማለት ፈልጋለሁ። እንግዲህ አዳዲስ ስራዎች እየሰራን አዳዲስ ድሎች እያመጣን በየቀኑ ጊዜያችንን ሳናባክን ምን ሰራ ከሆነ ባጠረ ጊዜ ውስጥ የኢትዮጵያ ሁኔታ ይቀየራል። የኢትዮጵያ ሁኔታ የሚቀየረው ይሄ እናንተ ብቻ ሲቀየር አይደለም። ይሄ እናንተ ስለማያፈስ አይደለም። ብዙ እናቶች እንዳያፈስባቸው ማድረግ ስንችል ነው ዛሬ ቤቱ ነገ ደግሞ ጓዳቸው እንዳያፈስ መሸጎጥ መደገፍ ስንችል እንደዛ እያለ የኛ ነገር ይቀየራልና በትብብር መንፈስ ሁላችንም እንድንሰራ አደራላለሁ። እናንተ ሚዲያ ሰዎችም መዘገብ ብቻ ሳይሆን ሰብሰብ ብላችሁ የተወሰነ ቤት ብትሰሩ ለእናንተም ጥሩ ነው፣ ምርቃትም ይጠቅማችኋል እና ተባብረን የእናቶችን ቤት አቅመ ደካሞችን እንደግፍ እናግዝ። ይሄ በፈጣሪም በምድር በጣም ጠቃሚ ነገር ነው ማለት ነው። አመሰግናለሁ። በግድብላ አሜን ይደጉሉ አሜን አሸመካሹ ለታልሱ አልጋ ያውሉ አሜን 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 ያሰመተልን እግዚአብሔር ይጠብቅ ከክፉ ነገር ኑርልን ኑርልን ያንተ ደስ ሰላም ነው ማማ አንዴ
በየአመቱ እንደዚህ የደካከሙ ቤቶች የእናቶችን ቤቶች የማደስ የመጠገን የመቀየር ሐሳብ ከጀመርን ዋላ ደርበናል። እንግዲህ አሁን ክረምቱ እየጀመረ ነው። እንደምታየው እናቶች እዚህ ውስጥ የሚተኙት ውሃ ዳር ነው ያሉት። ዝናብ በሚሆንበት ወቅት የሚመጣባቸው ነገር አይታወቅም። ከዚያም በላይ ብዙ ሰዎች ዝናብ ሲመጣ ይሳቀቃሉ፣ ይጨነቃሉ፣ ይንጋ በብዙ ያስባሉ። እኛ ተረጋግተን እንደምንተኛው አይደለም ህዝባችን። በተለይ እናቶች፣ አሮጊቶች፣ አንዳንዶች ልጅ የሌላቸው፣ አንዳንዶች ወልደው መሃን የሆኑ በዚህ አይነት ሁኔታ የሚኖሩ ስላሉ የአካባቢው ማህበረሰብ እየተጋገዘ 5ም 10ም 15ም ቤት ቢሰራ የብዙ ሰው ህይወት እፎይታ እንዲያገኝ እናደርጋለን። አሁን ዘንድሮ ሪፐብሊካንና እኛ ከ10 እስከ 15 የሚጠጉ ቤቶች በዚህ ክረምት ተበሳሶ ስነን ዛሬ እንዳያችሁት 7 አፍርሰናል። ከዚህ ቀደም የተወሰኑ የፈረሱ አሉ። ሰሞኑን ይቀጥላል። ከ10 እስከ 15 ቤት በእኛው አካባቢ እንሰራለን። ሁሉም አካባቢ ያሉ ዜጎች በትብብር በጣም በጉልበትም አናሳ ጉልበት ያላቸው ገንዘብ የሌላቸው እድሜያቸውም ትንሽ ከፍ ያሉ እናቶችን እየለዩ ቤታቸው የሚሰሩላቸው በብዙ መንገድ ኢትዮጵያ ትጠቀማለች። አንደኛ እነዚህ እናቶች አመትም 2 አመትም እፎይ ብለው አድረው ተኝተው ያሰባችሁት ይሳካ ኢትዮጵያ ትለምልም ትበልጽግ ብለው ቢመርቁን ለሁላችንም ጠቃሚ ነው። በሌላ መንገድ ደግሞ የምናቀውም ስለሌለም ብቻ ሳይሆን ስለማንተባበር ነው እና በየአካባቢያችን ተባብረን ወጣቱ በጉልበቱ ገንዘብ ያለው በገንዘቡ የከተማ አስተዳደር ሚኒስቴር መስሪያ ቤቶች ተቋማት እንዲህ ተባብረን ብንሰራ በዚህ ክረምት 100 200 300 ቤት እንሰራለን። ይሄ ቀላል ነገር አይደለም። በየአመቱ ከቀጠለና ልምዳችን ከሆነ የብዙ ደሃ ህይወት ስለሚቀየር መተባበር ያስፈልጋል። ጊዜ የለንም። ክረምቱ መጥቷል። መላው የአዲስ አበባ ህዝብ በየአካባቢው ያሉ ዜጎቻችን ችግኝ መትከል በጣም መልካም ነገር ነው። መሬት ጦም እንዳያደር ማረስ በጣም ኢምፖርታንት ነገር ነው። ነገር ግን ደግሞ በእንደዚህ አይነት ሁኔታ ክረምት መጣ አልመጣ ዘነበ ብለው የሚሰቃዩ እናቶችንም ህይወታቸውን ማሻሻል መቀየር ግዴታ ስለሆነ በትብብር መንፈስ ከዛሬ ጀምሮ እንድንሰራና ክረምቱ ሳይቀድመን እንድንቀድመው አደራ ማለት ፈልጋለሁ። እንግዲህ አዳዲስ ስራዎች እየሰራን አዳዲስ ድሎች እያመጣን በየቀኑ ጊዜያችንን ሳናባክን ምን ሰራ ከሆነ ባጠረ ጊዜ ውስጥ የኢትዮጵያ ሁኔታ ይቀየራል። የኢትዮጵያ ሁኔታ የሚቀየረው ይሄ እናንተ ብቻ ሲቀየር አይደለም። ይሄ እናንተ ስለማያፈስ አይደለም። ብዙ እናቶች እንዳያፈስባቸው ማድረግ ስንችል ነው ዛሬ ቤቱ ነገ ደግሞ ጓዳቸው እንዳያፈስ መሸጎጥ መደገፍ ስንችል ለዛ እያለ የኛ ነገር ይቀየራልና በትብብር መንፈስ ሁላችንም እንድንሰራ አደራላለሁ። እናንተ ሚዲያ ሰዎችም መዘገብ ብቻ ሳይሆን ሰብሰብ ብላችሁ የተወሰነ ቤት ብትሰሩ ለእናንተም ጥሩ ነው፣ ምርቃትም ይጠቅማችኋል እና ተባብረን የእናቶችን ቤት አቅመ ደካሞችን እንደግፍ እናግዝ። ይሄ በፈጣሪም በምድርም በጣም ጠቃሚ ነገር ነው ማለት ነው። አመሰግናለሁ። በግድብላ አሜን ይደጉሉ አሜን አሽመካሽመት ያልሱ አልጋ ያውሉ አሜን 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 ያሰመተልን እግዚአብሔር ይጠብቅ ከክፉ ነገር ኑርልን ባዲዜ ኑርልን አንተ ደንሰ ሰላም ነው ማማ አንዴ
በየአመቱ እንደዚህ የደካከሙ ቤቶች የእናቶችን ቤቶች የማደስ የመጠገን የመቀየር ሐሳብ ከጀመርን ዋላ ደርበናል። እንግዲህ አሁን ክረምቱ እየጀመረ ነው። እንደምታየው እናቶች እዚህ ውስጥ የተኙት ውሃ ዳር ነው ያሉት። ዝናብ በሚሆንበት ወቅት የሚመጣባቸው ነገር አይታወቅም። ከዚያም በላይ ብዙ ሰዎች ዝናብ ሲመጣ ይሳቀቃሉ፣ ይጨነቃሉ፣ ይንጋ በብዙ ያስባሉ። እኛ ተረጋግተን እንደምንተኛው አይደለም። ህዝባችን በተለይ እናቶች፣ አሮጊቶች፣ አንዳንዶች ልጅ የሌላቸው፣ አንዳንዶች ወልደው መሃን የሆኑ በዚህ አይነት ሁኔታ የሚኖሩ ስላሉ የአካባቢው ማህበረሰብ እየተጋገዘ 5ም 10ም 15ም ቤት ቢሰራ የብዙ ሰው ህይወት እፎይታ እንዲያገኝ እናደርጋለን። አሁን ዘንድሮ ሪፐብሊካን እና እኛ ከ10 እስከ 15 የሚጠጉ ቤቶች በዚህ ክረምት ተመስራቶ ስነን ዛሬ እንዳያችሁት 7 አፍርሰናል። ከዚህ ቀደም የተወሰኑ የፈረሱ አሉ። ሰሞኑን ይቀጥላል። ከ10 እስከ 15 ቤት በእኛው አካባቢ እንሰራለን። ሁሉም አካባቢ ያሉ ዜጎች በትብብር በጣም በጉልበትም አናሳ ጉልበት ያላቸው ገንዘብ የሌላቸው እድሜያቸውም ትንሽ ከፍ ያሉ እናቶችን እየለዩ ቤታቸውን የሚሰሩላቸው በብዙ መንገድ ኢትዮጵያ ትጠቀማለች። አንደኛ እነዚህ እናቶች አመትም 2 አመትም እፎይ ብለው አድረው ተኝተው ያሰባችሁት ይሳካ ኢትዮጵያ ትለምልም ትበልጽግ ብለው ቢመርቁን ለሁላችንም ጠቃሚ ነው። በሌላ መንገድ ደግሞ የምናቀውም ስለሌለን ብቻ ሳይሆን ስለማንተባበር ነው እና በየአካባቢያችን ተባብረን ወጣቱ በጉልበቱ ገንዘብ ያለው በገንዘቡ የከተማ አስተዳደር ሚኒስቴር መስሪያ ቤቶች ተቋማት እንዲህ ተባብረን ብንሰራ በዚህ ክረምት 100 200 300 ቤት እንሰራለን። ይሄ ቀላል ነገር አይደለም። በየአመቱ ከቀጠለና ልምዳችን ከሆነ የብዙ ደሃ ህይወት ስለሚቀየር መተባበር ያስፈልጋል። ጊዜ የለንም። ክረምቱ መጥቷል። መላው የአዲስ አበባ ህዝብ በየአካባቢው ያሉ ዜጎቻችን ችግኝ መትከል በጣም መልካም ነገር ነው። መሬት ጦም እንዳያደር ማረስ በጣም ኢምፖርታንት ነገር ነው። ነገር ግን ደግሞ በእንደዚህ አይነት ሁኔታ ክረምት መጣ አልመጣ ዘነበ ብለው የሚሰቃዩ እናቶችንም ህይወታቸውን ማሻሻል መቀየር ግዴታ ስለሆነ በትብብር መንፈስ ከዛሬ ጀምሮ እንድንሰራና ክረምቱ ሳይቀድመን እንድንቀድመው አደራ ማለት ፈልጋለሁ። እንግዲህ አዳዲስ ስራዎች እየሰራን አዳዲስ ድሎች እያመጣን በየቀኑ ጊዜያችንን ሳናባክን ምን ሰራ ከሆነ ባጠረ ጊዜ ውስጥ የኢትዮጵያ ሁኔታ ይቀየራል። የኢትዮጵያ ሁኔታ የሚቀየረው ይሄ እናንተ ብቻ ሲቀየር አይደለም። ይሄ እናንተ ስለማያፈስ አይደለም። ብዙ እናቶች እንዳያፈስባቸው ማድረግ ስንችል ነው ዛሬ ቤቱ ነገ ደግሞ ጓዳቸው እንዳያፈስ መሸጎጥ መደገፍ ስንችል ለዛ እያለ የኛ ነገር ይቀየራልና በትብብር መንፈስ ሁላችንም እንድንሰራ አደራላለሁ። እናንተ ሚዲያ ሰዎችም መዘገብ ብቻ ሳይሆን ሰብሰብ ብላችሁ የተወሰነ ቤት ብትሰሩ ለእናንተም ጥሩ ነው፣ ምርቃትም ይጠቅማችኋል እና ተባብረን የእናቶችን ቤት አቅመ ደካሞችን እንደግፍ እናግዝ። ይሄ በፈጣሪም በምድርም በጣም ጠቃሚ ነገር ነው ማለት ነው። አመሰግናለሁ። በግድብላ አሜን ይደጉሉ አሜን አሸመካሽመት ያልብሱ አልጋ ላይ አልጋ ያውሉ አሜን 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 ያሰመተልን እግዚአብሔር ይጠብቅ ከክፉ ነገር ኑርልን በጊዜ ኑርልን ያንተ ደይሰ